ሰላት ብቻውን ግብ አይደለም። ሰላት ድልድይ ነው። ሰላት is not destination የመጨረሻው ሰላት አይደለም መዳረሻው። ሰላት ብሪጅ ነው፣ ድልድይ ነው። ለምኑ? ለዒባዳ። አላህ ያሳያችሁ። መስጂድ ውስጥ ቆመው አንዳንድ የሚያስተምሩ ሰዎች ስለ ሰላት በጣም ነው ስለ ሰላት የተወራውን ያህል ማህበረሰባዊ ህይወት፣ ማህበራዊ ህይወት፣ ሰዋዊ ህይወት ቁርአን በጣም የዘመረለትና የቆመለት ሐሳብ አልተወራም። ምን ማለት ይመስላል? ዒባዳ ሲታሰብ በሙስሊሞች አእምሮ ውስጥ መጀመሪያ የሚመጣው ሰላት ነው። እኔ እላችኋለሁ ስህተት ነው። ቁርአን ያለው እኔ አይደለም። ስህተት ነው። ቁርአን ምን ይላል? ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱ ማ አለ ኔጌሽን ነው፣ አፍራሽ ነው። ወማ ኢላ ካለ በጣም ጠንካራ የሆነ ኔጌሽን ማለትም ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊሃዚሂል ሐደፍ ማ ሁወል ሐደፍ ሊያዕቡዱ አልማና ሊያዕቡዱ ሊዩሰሉ ሊገዙኝ ነው የሚለው። ሊያዕቡዱን ነው የሚለው። ሊያዕቡዱን ነው ማለት ሰላት ይሰግዱ ነው። ጅንም ሰው ለዚህ ብቻ ነው አላህ የፈጠረው አይደለም። ሊገዙኝ ነው። እይታህ ኢባዳ ነው፣ የምትሰማው ኢባዳ ነው፣ የምትራመደው ኢባዳ ነው። በአላህ ህግና ስርዓት ውስጥ መኖር ነው ዑቡድያ። ይሄንን የዒባዳ ግብን ዓላማውን እንድትፈጽም ትልቅ መሳሪያ የሚሆነ ማን ነው? ሰላት። ማን ነው? ሰላት። ተመልከት ቁርአን ሱረቱ ጣሃ ምዕራፍ 20 ሱረቱ ጣሃ ምዕራፍ 20 ቁጥር 14 አላህ ለሙሳ እንዲለዋል ኢነኒ አነላህ እኔ አላህ ነኝ፣ ላኢላሃ ኢላ አና ከኔ በስተቀር በእውነት የሚገዙት አምላክ የለም። ሰው ራሱን አስተዋወቀ። ኢነኒ አነላህ ላኢላሃ ኢላ አና። ከዛስ ምን አለ? ፈዕቡድኒ ይሰመርበት። ፈዕቡድኒ እኔን ተገዛኝ። ፈዕቡድኒ ከዛስ ወአቂም ሰላተ ሊዚክሪ። ተመልከት ወአቂም ሰላት ፈዕቡድኒ እኔን ተገዛኝ። ማዕጡፍ ያደረገው ምንድነው? ሰላት። ከዛስ ወአቂም ሰላተ ሊዚክሪ ቢማና ዒባዳ ሸይኡን አኸር ወሰላም ሸይኡን አኸር። አላሁ አክበር። ዒባዳ ሌላ ነው፣ ሰላት ሌላ ነው።